ቡም ይላል ፋሚሊ ተመልሰናል። እንግዲህ ከቤተ ክርስቲያን ወስደን ቀጥታ ስጋ ለመግዛት ወደ ታቼርን ደግሞ ወደ የቁርጥ ልጃችሁ ሄድኩና እኔ ወንድማችሁ ስጋ ቤት ደረስኩ ይላል። ቀይ ቀዩን እያየው ቆሜ ሳፈጥበት አባ ምን ልስጥ ስለኝ ግማሽ አድርግልኝ አልኩት። ግማሿን ቆረጥ አድርገው አደረገልኝ። ከዛ እሷን ይዤ ሳር ለመግዛት ሄድኩ። ሳሩን ገዛው። ከዛ ቀጥታ እንቁላሌን ለመግዛት ሄድኩት። እንቁላሌን ገዝቼ እየተግደረደርኩ ይላል አባቴ። ይሄን ቀይ ስጋና ይሄን አራቷን እንቁላል መቼ ነው ምበላት አልደርስም ወይ እያልኩ ቤቴ ለመድረስ ትንሽ ደቂቃዎች ቀሩኝ። ከዛ እየተግደረደርኩ እንደምንም ቤቴ ደረስኩ። በሬን ከፈት አድርጌ ግብት ስል ግቢው ሲያምር ታውቃላችሁ ይሄ ግቢ። ከዛ ቀጥ ብዬ ገባው። ከዛ በሬ ጋር ለመድረስ ትንሽ ደቂቃ ለመድረስም ጓጓው። ከዛ ሳሬን አወረድኩ። ሳሬን ዱብ አድርጌ እንቁላሌንም ስጋውንም አነሳ አድርጌ በሬን ክፍት አድርጌ ገባው ወደ ውስጥ። በር ውስጥ ገብቼ ሳሬን ጣል አድርጌ እንቁላሌንና ስጋን አድርጌ ከዛ ነጠላውን ጥፍ አድርጌ ማስቀመጥ ስላለብኝ ጣ አድርጌ አስቀመጥ። ከዛ ቲቪ ላይ ምን አልከፍትም ብዬ ቲቪዋን ወደ አድርጌ ከዛ ጣ አረኩት ከፈትኩት። ከዛ ሳሩን እምቢ ሲለኝ በቢላ አድርጌ ከዛ እንደዚህ በቀላሉ ተፋቱን ሳሩን አረኩ። ከዛ እሱንም ጨርሼ ደግሞ ለምን መስመር አልከፍትም ብዬ ከዛ ዋይፋውን ኮኔክት ሳደርግ ዋይፋይ እምቢ አለ። ኧረ ተው እያልኩ ምናምን ከዛ ሲያጨናኝ ተንበርከኩና ታጸለልኩበት። ከዛ ሰራ። በጣም መወደው መስመር ተከፈተ። ከዛ አብሬ ዘመርኩላችኋለሁ። ሞቅ አደረኩ እንግዲህ ተውት። ከዛ በጣም መስመሩም ስለምወደው ዘመርኩላለሁ። ከዛ ወደ መስራት 3 ሽንኩርት ወሰን አጣባጣባ አደረግን። ሽንኩርት ክትፍ አደረግ ነው። ከዛ እንቁላል መጀመሪያ ስለምንሰራ የእንቁላሉን ክትፍ አደረግን የሰራ ነው። ከዛ ቀጥታ ወደ ብረዲስቱ አድርጌ እሱ እስከሚበስል ደግሞ የስጋውን ሽንኩርት ለምን አልከትፍም ብዬ ታ እያረኩ ሽንኩርቱንም አልጨረስኩት። ከዛ አድርጌ ጨረስኩት እላቸዋለሁ። ከዛ ስጋውን ወጣ አረኩት። ይሄን ቀዩን እያያችሁ ነው። ከዛ ቀዩን ስቆርጥ ነጭ ነገር አልወድም ናውጣ እያልኩት አወጣሁት እንደምንም። ከዛ ሽንኩርቱንም እንደ ስጋውንም እንደ ሽንኩርቱ ክትፍትፍ አድርጌ ጨረስኩ። ከዛ ቅመም ጠብ አረኩበት እንትኑ ላይ የእንቁላሉ ላይ አንድ ሁለት ብዬ እንቁላሌን ስብርብር አድርጌ ጨረስኩት። ከዛ እንቁላሉን ጣጣ አድርጌ ከዛ ቅመም ከላይ ጠብ አረኩት። እኔ ወንድማችሁ እንዲጣፍጥ ብለኝ ያው ሴቶች ግን አትወዳደሩም። ከዛ እንቁላሉን ደረሰ። ወደ ሳይን ገልብጠን ከዛ ስጋችን ወደ መስራት ቀጠልን እላችኋለሁ። ቦምቦክላት። ከዛ ይሄን ስጋ ደግሞ ለመስራት ዘይታችን ጠብ ከዛ ሽንኩርቱንም ጣ እያደረግ ከዛ እናማስለዋለን። ከዛ ቅመሞች አሉ። ከዛ ቅመሟን ጠብ እያደረኩ ቅመሙን ከዛ መጀመሪያ በርበሬያችን ጨምር